ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝት ይበልልኝ እንደመድራሿ። እንዴት ናችሁ? ዛሬ እንግዲህ የመጣሁት በዛሬ ቪዲዮዬ ሰብስክራይብ አድርጉኝ ብዬ ነው ሁላችሁም የመጣሁት። ቤተሰብ ሰብስክራይብ አድርጉኝ፣ ሊቭ እንድገባ አርዱኝ። ሰብስክራይብ አድርጉኝ ነው በቃ ጥያቄ። እንዴት ናችሁ ግን ሰላም ነው? ያው የማውቀውን ያህል ደግሞ አንዳንድ ነጥብ የሆነች እናወራለን ማለት ነው። ለሁሉም ነገር ያው እንዴት ናችሁ ግን በመጀመሪያ ቤተሰብ ሀገር ቤት ያለው እናንተስ ጤናችሁን ሁሉ እሺ ሁሉ ሰላም ነው እናንተ ጋራ? እሺ ደስ ይላል። ሀገራችን ዳሯን እሳት መሃሏን ገነት አድርጎ እግዚአብሔር ይጠብቅልን። በመጀመሪያ እንዴት ናችሁ? ሰላም ነው ብያለሁ። እንግዲህ ምን ልላችሁ ነው መስላችሁ? ቤተሰብ ሰብስክራይብ አድርጉኝ ነው ጥያቄ። ሰብስክራይብ አድርጉኝ። ቀጣይ ደግሞ በርትተን እንረዳዳ ነው የምለው ማለት ነው። በርትተን እንረዳዳ፣ የምር በርትተን እንረዳዳ። እኔ ብዙ የታዘብኩት ነገር ስላለ ነው በራሴ። ያው ከእናንተ እሻላለሁ ብዬ አውቃለሁ ብዬ አይደለም ቪዲዮ የምሰራው፣ ግን እንደ ሀሳብ ስል ማለት ነው። አንድ ጓደኛችን ሊቭ እሱ ጋር አስበንም ላይሆን ይችላል ይሄን ነው፣ ግን እንዲሁ ስክሮል ስናደርግ ካየነው ደግሞ ምን ችግር አለው ማለት ነው። ሰብስክራይብ ሶሪ ላይክ ብናደርግለት ዝም ብለን ቁጭ ብለናል እኮ በሱ ቤት ላይ እና ምን ችግር አለው ነው እንትን የምንለው። ሰፖርት አድርገነው ብናልፍ ላይክ ብናደርግለት 2 ደቂቃ 3 ደቂቃ እሱ ጋር መቆየታችን ሁኔታውን እያየነው ነው። ስለሳበን ነው እያየን ያለነው አይደለ? ስለዚህ እያየን ያለውን ነገር ደግሞ ምን ችግር አለ ላይክ ብናደርግ ሰፖርት ብናደርግ። ያ ሰው ክፉ ነገር እየተናገረ ካልሆነ እየተሳደበ ካልሆነ፣ የሚሳደብ ጋር ቢሆን አንደኛ ነን። እግዚአብሔር እኔ ብዙ ሰው ስለታዘብኩ የሚሳደቡ ቤት ሄደን ምን ጽፈው የሀገር ኮሜንት እኛም ስድቡ ክፉ ነገርን መጥፎ ነገርን እያበረታታን ነው ማለት ነው በቃ። ስለዚህ ይሄንን ባናደርግ እላለሁ ቤተሰቦቼ፣ ባናደርግ ጥሩ ነገር የሚናገረውን ማደግ የሚፈልገውን መለወጥ የሚፈልገውን በርታ፣ ትችላለህ፣ ትሰራለህ፣ ከዚህ በላይ ካንተ እንጠብቃለን ሰፖርት እና እንደዛ ብናደርግ ክፉ የሚሰሩት ራሱ ወደ ጥሩ ይመጣሉ ብዬ አስባለሁ። ለምን ያን ክፉን እኛ ችላ የልጅ አእምሮ ነው እንዴ ያለን? እኛ ልጆች ናቸው እንደዚህ ትኩረት ለመሳብ ብለው በቃ ያንንም ያጠፋል ተው ተው ተይ መባል ስለሚፈልጉ ማለት ነው። እኛ ደግሞ ትልልቅ ሰዎች ነን። እዚህ ጋር እንግዲህ ስደትን የቀመስን በተለይ ስደትን ያያችሁ ታውቁታላችሁ ቻሌንጁን። ይሄ ሁሉ ነገር አቋርጠን ሰው ሀገር ድረስ መጥተን ብዙ የሰው ባህሪ ችለን ብዙ ነገር እናውቃለን ማለት ነው። ምንም የሚነገረን ነገር አይደለም። አንድ እንሁን ቤተሰብ፣ አንድ እንሁን፣ እንረዳዳ። ቪዲዮአችሁን አይላችኋለሁ፣ ቪዲዮን እዩልኝ፣ ሰፖርት አድርጉኝ። ያጠፋሁት ነገር ካለ ይሄን አጥፍተሻል እህቴ አሻሺ ብትሉኝ በቃ እንዴት ልበላችሁ ምን አይሆን ይላል አረብ እና በጣም እንትን ብዬ ዝቅ ብዬ ይቅርታ ጠይቄ ከጥፋቴ መሻሻል እፈልጋለሁ። ለምን በቃ በስለናል፣ ብዙ ነገር እንትን አልፈንበታል፣ ብዙ ነገር እናውቃለን። ከዚህ በፊት ዝም ብለን ስክሮል እያደረግን ኖረን ሊሆን ይችላል። በቃ ላይፍም እንደዛው እኛን ስክሮል እያደረገ እኔ 10 የነበርን 15 የነበርን 20 የነበርን 30 እድሜ ላይ ደረስን እኮ። ቆስቁሶታል እድሜዋችን እኛ ምንም ሳንሰራበት ማለት ነው። ስለዚህ ስክሮል ይብቃ። የጓደኛችን ሲሆን በርታ፣ ጥሩ ነው፣ እንዲያርጋል፣ ጥሩ ነው፣ ቀጥልበት። ሲያጠፋ እገሌ ለምን እንደዚህ አደረግ ይሄን አሻሽል፣ እንዲህ አይባልም እንዲህ ይባላል እያልን የተደጋገፍን ላይክ እያደረግን። እኔ እውነቴን ነው ትናንት የሆነ ቤት ነበርኩኝና ይሄን ቪዲዮ ራሱ ልሰራ ያነሳሳኝ ማለት ነው። ልጅቷ የሆነ ስራ እየሰራች ነው። ወደ 63 ሰው አለ። 2 ቤት ነው። ሁለተኛው ቤት ደግሞ ወደ 46 ሰው አለ። 5 ላይክ ነው 6 ላይክ ነው ያላት 46ቱ ቤት። 63ቱ ቤት ደግሞ 9 ነው 11 ላይክ እንደዚህ ነገር ነው። በቃ አላስታውሰውም በደንብ ዘዴ ምን ሆኖ ያ ሰው እሺ ሌላው ዜጋ የውጭ ዜጋ ነው ብንል 20 እንኳን አይሞላም ከዚህ ሁሉ ሰው። ኧረ ላይክ እናድርግ ጌታን፣ ኧረ እንተጋገዝ እና ሞራል እንሆን አንዱ ለአንዳችን፣ አንዳችን ለአንዳችን ሞራል እንሆን፣ እንገንባው። በርታ፣ ትችላለህ፣ ጀግና እና ተባባል። እንደ ሰፖርት ስንደራረግ ያኛውም ሰው ሞራል ኖሮ ከዛ በላይ ጥሩ ነገር ይሰራል። እንግዲህ ሚዲያውን ነገሮችን ያሳኩልን፣ ኢንተርኔቱ በእጃችን ነው እና ክፋት አይደለም። ስራ እንኳን ቢበዛባችሁ ቪዲዮን ከፈት አድርጋችሁ ለት
ጻቱለት። በርታ ትችላለህ። ኮሜንቷን 2 ደቂቃ 3 ደቂቃችሁን ሉዝ አድርጉና ለመልካም ነገር ምንም አይደለም። ትንሽ ያለው ከፍ ይበል። ከፍ ያለው ከከፍታ ከፍታ ሁሉም ከፍታ ማማ ላይ ይገኛል ማለት ነው። እኛን ሳይጎዳን ሰው ከተለወጠ ምንም አይደለም። መልካምነት ይጋባ ነው የምለው የዛሬ መልእክቴ። መልካምነታችን ይጋባ። ሰብስክራይብ አድርጉልኝ ፕሊዝ ሰብስክራይብ ማይ ቻናል። ቴንኪው ስላዳመጣችሁኝ ክብር በሉልኝ። በክርስቶስ ፍቅር ውድድ ነው ማረጋችሁ።